በሰላም ልጆችን አግኝታ ከሳምንት በፊት ተመለስ እሺ በጣም ነው መሰግናለሁ ከዚህ በላይ እኔ ምንም ልለው አልችልም በቃ እስካሁን ከልክየው አቅቶኛል ውስጤ እርር እያለ ነው በቃ እኔ መቼም ልጠላክ አልችልም ይሄን ወቅ በቃ እና በጣም ነው መሰግነው ፈቀደችልኝ በስተመጨረሻው እና ውድ ቤተሰቦቼ አዩን ተልክሽ ጾም ይሰበራል እንጂ ለምን እንደሚሰበረው ይሰበራል ጾም ይፈታል ጾምሽ ወዴት ነው የሚፈታው የጾምሽ አይደለም ተልክሽ አራ ጊዜው ረመዳን ነው እንደፊት መሰለሽ እንዴ ይሰበራል ለምን ነው የሚሰበረው ይፈታል ጾምሽ ሳለቅስ ሰው ሲያለቅስ ምናምን ሲደባደብ ይፈታል ጾምሽ ላይ ከታ ቦይ ካታ እንጨባስ ይላ እና ውድ ቤተሰቦቻችን እንግዲህ አዩ በስተመጨረሻ ፈቅዳለች በቃ ወደ ጎንደር ሄጄ እናንተም ጸሎት አድርጉልኝ ዱአ አድርጉ ወደ ጎንደር ሄጄ ዱአ አድርጊ ወደ ጎንደር ሄጄ ስመያና ልጆቹን ፈልጋቸዋለሁ እንግዲህ ያው ረመዳን ቢሆንም ምንም ማድረግ አይቻልም ያለችው እንግዲህ ያው በዛ ቪዲዮ ስትለቅ አይተናል ሁላችሁም ያለችበትን ነገር አይታችኋል የተናገረችው ነገር ለሷም ከባድ ነው ሱመያም ይሄን ቪዲዮ ምታይ ከሆነ እኔ እመጣለሁ አትሽኝ አሁንም አትደበቂ እንገናኝ ነው ማለት ያው አንቺም ጊዜው በረመዳን ነው አጋጣሚ መጣሽበት ጊዜ ቤተሰቦችሽ ከዚህ ፊት ያው ክርስቲያን ብቻ እንደሆነሽ የሚያውቁት መስለምሽን አያውቁም በዚህ ችግር እንዳይፈጥሩብሽ ለመጾም አይመችሽም ከኔ ጋር ተመለሰሽ ከኔ ጋር አብረሽ በጾም ነው የሚሻልሽ ነው የምለው እሱን የሚሻልሽ ነው የምለው ምን ትላላችሁ አሁን እንግዲህ ቀጥልዬ ዛሬውን ማቀፍ ሳይቻል ከሆነ ያቀፍሽኝ አይደል በቃቸው አንቺም መተቃቀፍ ሳይሆን እንግዲህ በረመዳን ሁሉ ነገር እያስተማርኩሽ ነው ታውቂያለሽ እየተማርሽ ነው ኦንላይን ቢሆን ማታ መተቃቀፍ ይቻላል በጣም መልካም ጾም ይሁንላችሁ በየመዳን ቤቱ በየስራ ቦታው ለምትሰቃዩ ለሚደክማችሁ ሁላ አላህ ሁሉ ነገር ያቀልላችሁ ኢንሻአላህ በዚህች ረመዳን ውስጥ ሱመያንም አግኝቼ እንደበፊቱ ከሱመያ ጋር እየጾምን ከልጆቼ ጋር እየጾምኩኝ ረመዳን እንደበፊታችን ኢድም ደርሶ አብረን ተመሰለብሶች ገዝተን ምን ብለን ፍየላችን አርደን ምናምን ነገር የምናሳልፋለን ያርገን ሱመያ አዳራሽን ልሻለሁ ጊዜው ረመዳን ነው እንድንገናኝ ሰላም ይፈጠር ነው ማለት ውድ ቤተሰቦቻችን ስትከታተሉ ከልብ እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱ ባይ ባይ ቻው ነገት ዛሬ ነገ ያልኩሽ የምትወጂ ፍቅሬ ሳትወጂ አስቸገርኩሽ ለዓመታት ልረዳ ጎንደር አልሄድም ምን ችግር አለ ፊቷን ደብቃ እንደሸፍታ እኮ ነው ቤቴ ቁጭ ብላ በልታ እኮ ሚስጥር እንዳለ አወታታኝ ሄደች እና ምን ያረገች ነገር እኮ ያረገች ሚስጥር ማውጣት ቤት ራሱ አንተ እንዴት ደፍሮ ሰው ተደብቆ ያን ሁሉ ሰዓት ሳውራ እንደዛ ተደብቃ መታፈኗ ሰው ያውቁ አሁን አንቺ ፈርተሽ እንጂ እሷ እኮ ለተንኮል አልመጣችም ዝም ብላ እንጂ ሆና እሷ ዝም ብላ እንድታይሽ ነው የመጣችው ሰብስባ እንደውም ሱመያ ጎበዝ ናት ስሚኝ ሱመያን በጣም ማደንቃት ጎበዝ ናት ለምን እንደሆነ ታውቂያለሽ ያንቺን ጥላቻ ቢኖራት ቤት ድረስ መጣ ባንቺ እጅ የተሰራ ምግብ አትበላምም አትጠጣም ግን አደነኳት መጣ ለተንኮል አልመጣችም ግን አንቺ አሁን የደበረሽ ምንድነው ራስሽ ስላወራሹ ሚስጥር ለምን አወራው በሚለው ራስሽ ፈርተሽ ነው ራስሽ ደንግጠሽ ነው ለዛ ነው እንጂ ሱመያ ለተንኮል አልመጣችም አሁን ሰዓት ሄዷል እናንተ ፌን በቃ አሁን አታቆዩኝ አሁን ልሂድሽ አይና መንዴ ማሳት እንደበርስ ነው ማለት መሬሲን ተስገበሽ አቀባይሽ ይወዱን ጎር ወደስ ናዱን ገዳሽ ጭራሽ ወዱን ጎር ባዲስ ይሳንቱ ሲዱንገታና አነዱንገታን ሲዱንገታን ያዩ አኔ መሳም ካማረሽ እነሱ ይሳሙሽ ሲያኔ እስከመጣ አንተ ያለ ለምንድን ነው እነሱ ነው የሚስሙኝ አዩ ቀልድማ አይደለም አዩ እንዴ ከዚህ በላይ ኤኑላ ሰዓት እኮ ላወራ አልመጣው ለምንድን ነው አንተ ባለቤት እያለክ ነው እነሱ እኔ የሚስሙኝ ከናፍ ምን ማለት ነው ከናፍ በቃ እንደዛ ኮኒ ተረጋጊ በቃ ይመለሳል አንዴ ግን እየተጎዳው ነው በዚህ በመሃል እየተጎዳው እንደሆነ አዋቂ መጣ በደንብ ሱመያ ሳገኛት በደንብ ክስቻለሁ እንደውም ከሷ ቀን ለምሳሌ 15 ቀን እሷ ጋር ማድረግ ከሆነ 15 ቀን አንቺ ጋር ማድረግ ከሆነ ደግሞ ሱመያ ደግሞ አዩ ምን አለች በይ አዩ ምን አለች በላይ እንደዚሁ እየተጫወተችብህ ከሀገር ወደ ሀገር አዩ ምን አለች በላይ አሁን ከየመን ከሀገር ወደ ሀገር የመን ውስጥ ከተማ ለከተማ ስታዞር ነበር አይደለ አሁን ጎንደር ሄደልሽ ልጆቼን እንኳን
ልጆቼን እንኳን አሁን ክርስቲያና ያነሳቸዋል ቤተሰቦቿ ስለዚህ መድረስ አለብኝ እዛ ቤት በኔ ነዴ ተሰምተናል ለምንድን ነው ክርስቲያና የሚያነሳው አሁን በኔ ነዴ ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስቲያና ካሰነ መማት ክርስቲያና ካሰነ ምንም አያጁስ ሁሌም እንደዚህ ነው ካሜራ ፊት ለፊት ያቆመኛል ሁሌም የምትመጣ የምትሄድበትን ቀን ነው የምትነግረኝ ሁሌም ጊዜው ረመዳን ነው ቢያንስ ቀድማ ታስረዳኝም ቻው በይኝና ሊዳ እኔ ምንም ቻው አይደለም ሳይድ የምሬን ነው ማለት እኔ ካቀሜ በላይ ነው ያተም እኮ አለ ሄደው እኮ ጎንደር እኮ ነው ቡርኪና ፋሶ አዩ ብላ እንኳን አስቀድመ እንደሚስት አክብራ አነግረኝም እንደሚስት አክብራ አነግረኝም አስቀድመ ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቂያለሽ ስለማቅ እንዳትነጫነጭ ለማረግ ይወለ ሳይዶ እስቲ ባሉት እኔ እውነት ካብጆኛል ካቀሜ በላይ ነው አመዳን ነው አይደለ በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም ልጆችም ከሆነ ደግሞ ምንም የተለየ ነገር የለም አንቺም ደግሞ ተረጋጊ በዚህ መንገድ የተለየ ነገር አይደለም እናት እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቦን በንዴት ክርስቲያና ድንገት ያነሳቸዋል የሚል ፍራቻ ነው ያ አባት ነው እኮ እና አባት ነው እኮ አንተ እኮ አባት ነው መክሰስ ትችላለህ አባት ነው እኮ መክሰስ አዎ ቢሆንም ተለያይቷል በሚለው ነው እንትን የሚያደርጉት ተለያዩ ልጅ ይችላል ከህግ በላይ የሚሆነው የት አግኝቼ ነው መከሳቸው ቤታቸው ራሱ እኔ እሱን አያገባኝም እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው አንተን አጥቼ ይሄው ተሰቃየው ብዙ ጊዜ አሁን በኋላ ግን መሰቃየት አልፈልግም ሰይድ እኔ ለምንድነው ማትረዳኝ ሁሌም የኔ ጥፋት ነው አይደል አዩ ግፋ ቢል እኮ ግፋ ሳምንት እኮ አልቆይም ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ እና ማለት ፈልጊያት እንዴት ብዬ ቤተሰብ ጋር ሽምግልና ልክ ማረገው ነገር አድርጌ ነው ማለት ነው እሷን እንድትረዳት እሷ ወደ ትመጣለች ብለሽ ታስቢያለሽ አትመጣም እሷ በቃ አሁን ቤተሰብ ጋር ገባች እኮ ነገር እኮ አይደለም እኔ ሌላ ነገር እኮ አይደለም እኔ እዛ ሄዶ እሷ ተናዳበታለች እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች በቃ በኔ ምክንያት ተናዳበታለች ቂም ይዛበታለች የሆነ ነገር ብታረገው ልጆቼን እንኳን አሁን ክርስቲያና ያነሳቸዋል ቤተሰቦቿ ስለዚህ መድረስ አለብኝ እዛ ቤት በኔ ነዴ ተሰምተናል ለምንድን ነው ክርስቲያና የሚያነሳው አሁን በኔ ነዴ ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስቲያና ካሰነ መማት ክርስቲያና ካሰነ ምንም አያጁስ ሁሌም እንደዚህ ነው ካሜራ ፊት ለፊት ያቆመኛል ሁሌም የምትመጣ የምትሄድበትን ቀን ነው የምትነግረኝ ሁሌም ጊዜው ረመዳን ነው ቢያንስ ቀድማ ታስረዳኝም ቻው በይኝና ሊዳ እኔ ምንም ቻው አይደለም ሳይድ የምሬን ነው ማለት እኔ ካቀሜ በላይ ነው ያተም እኮ አለ ሄደው እኮ ጎንደር እኮ ነው ቡርኪና ፋሶ አዩ ብላ እንኳን አስቀድመ እንደሚስት አክብራ አነግረኝም እንደሚስት አክብራ አነግረኝም ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቂያለሽ ስለማቅ እንዳትነጫነጭ ለማረግ ይወለ ሳይዶ እስቲ ባሉት እኔ እውነት ካብጆኛል ካቀሜ በላይ ነው አመዳን ነው አይደለ በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም ልጆችም ከሆነ ደግሞ ምንም የተለየ ነገር የለም አንቺም ደግሞ ተረጋጊ በዚህ መንገድ የተለየ ነገር አይደለም እናት እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቦን በንዴት ክርስቲያና ድንገት ያነሳቸዋል የሚል ፍራቻ ነው ያ አባት ነው እኮ እና አባት ነው እኮ አንተ እኮ አባት ነው መክሰስ ትችላለህ አባት ነው እኮ መክሰስ አዎ ቢሆንም ተለያይቷል በሚለው ነው እንትን የሚያደርጉት ተለያዩ ልጅ ይችላል ከህግ በላይ የሚሆነው የት አግኝቼ ነው መከሳቸው ቤታቸው ራሱ እኔ እሱን አያገባኝም እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው አንተን አጥቼ ይሄው ተሰቃየው ብዙ ጊዜ አሁን በኋላ ግን መሰቃየት አልፈልግም ሰይድ እኔ ለምንድነው ማትረዳኝ ሁሌም የኔ ጥፋት ነው አይደል አዩ ግፋ ቢል እኮ ግፋ ሳምንት እኮ አልቆይም ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ እና ማለት ፈልጊያት እንዴት ብዬ ቤተሰብ ጋር ሽምግልና ልክ ማረገው ነገር አድርጌ ነው ማለት ነው እሷን እንድትረዳት እሷ ወደ ትመጣለች ብለሽ ታስቢያለሽ አትመጣም እሷ በቃ አሁን ቤተሰብ ጋር ገባች እኮ ነገር እኮ አይደለም እኔ ሌላ ነገር እኮ አይደለም እኔ እዛ ሄዶ እሷ ተናዳበታለች እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች በቃ በኔ ምክንያት ተናዳበታለች ቂም ይዛበታለች የሆነ ነገር ብታረገው